Jesus, Yallah, Jesus, forgive me, please. I am sorry, please have mercy on me. I don't want to die like this. I don't want to die. Jesus, በአሁኑ ሰዓት መላው ግብፅን እያነጋገረ ያለው የሺህ ሐሰን ማሊክ በኩማ ውስጥ ሆኖ የተናገረው ንግግር በርካታ ግብፃውያንን ወደ ኦርቶዶክስ ተዋሕዶ እምነት እንዲተሙ አድርጓል ሲል የግብፁ ጋዜጣ አስነበበ። ምንድን የተፈጠረው ጥቂት ልበላችሁ። በግብፅ ምድር አብላጫው የህዝብ ቁጥር የእስልምና እምነት ተከታይ ሲሆን በቁጥር አነስ ቢሉም እንደ አቡነ ሽኖዳ ያሉ ለእምነታቸው ጽኑ እምነት ያላቸው የእምነት አርበኞችንም ግብፅ ማፍራት ትችላለች። ታዲያ ሐሰን ሼክ ማሊክ በጽኑ ይታመሙና ወደ ሆስፒታል ያቀናል። በኋላም ኮማ ውስጥ ሆኖ አየሁት፣ ጌታ ኢየሱስ ክርስቶስን አየሁት። እባክህን ይቅር በለኝ፣ ለጥፋቴ ሁሉ ይቅር በለኝ። 68 ዓመት ስኖር አላወቅኩም፣ አልፈለግኩም። እባክህን እንዲህ ባለው ሁኔታ ውስጥ ሆኜ መሞት አልፈልግም፣ እድል ስጠኝ፣ ማረኝ እያለ በሚናገርበት ወቅት እንባ እንደ ጎርፍ ከዓይኖቹ ይፈስ ነበር። ይህ ቪዲዮ ተቀርጾ የወጣ ሲሆን በተለቀቀ በሰዓታት ውስጥ ግብፅ ብቻ አይደለችም፣ በሌላው ዓለም የሚገኙ ሁሉም ተመልክቶት በእይታ ሊጨናነቅ ችሏል።